بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو وندمهتوج إن شاء الله يزاريو يتمرت برنامجين يميونو يتوحيد تمرتنو كأصول الثلاثة እንግዲህ ባለፈው ደርሳችን ላይ ትምርታችን ላይ ካቆምንበት ነው የምንነሳው ኢንሻአላህ። ባለፈው ትምርታችን ላይ ያቆምነው ሶስት መሰረታዊ ነገሮች አንድ ባሪያ አንድ ሰው ማለት ነው ማወቅ የሚገባው ነገሮች አሉ ብለናል። የመጀመሪያው ማዕሪፈቱል ዐብድ ረበህ፣ አንድ ባሪያ ጌታውን ማወቅ አለበት ብለናል። ወዲነሁ፣ ሃይማኖቱን ደግሞ በሚገባ በማስረጃ የተደገፈ አድርጎ ማወቅ አለበት። ወነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም፣ መልእክተኛውንም ነቢዩ ሙሐመድን ዐለይሂ ሰላቱ ወሰላም ከነ ባህሪያቸው ሁሉንም ጠንቅቆ ማወቅና ያመጡት ነገርን መከተል አለበት ብለናል። طيب እንግዲህ እያንዳንዷን ኢንሻአላህ ከነ ማስረጃ ማቅረብ አለብን بإذنillah። እንግዲህ ሼኹ እንደሚሉት ረሂመሁላህ አልአስሉል አወሉ፣ የመጀመሪያው መሰረታዊ ነገር አስሉ ይላሉ። ማዕሪፈቱል ዐብድ ረበሁ፣ አንድ ባሪያ ጌታውን ማወቅ አለበት ስንል የመጀመሪያው ይሄ ማለት ነው። ፈኢዛ ቂለ ለከ መን ረቡክ ፈቁል ረቢየ አላህ አለዚ ረባኒ وربى جميع العالمين بنعمه وهو معبودي ليس لي معبود سواه والدليل قوله تعالى الحمد لله رب العالمين وكل ما سوى الله عالم وأنا واحد من ذلك العالم. طيب እንግዲህ ኢንሻአላህ ያው መትኑን በትክክል ማንበብ መቻል አለብን። መትኑ ካልተስተካከለ ማዕናው አይስተካከልም ኢንሻአላህ። አልአስሉል አወሉ፣ የመጀመሪያው መሰረት ዋናው ጭብጡ ነገር ፈኢዛ ቂለ ለከ፣ ብትባል ብትጠየቅ ማለት ነው። መን ረቡክ፣ ጌታህ ማን ነው ተብለህ ብትጠየቅ መልስህ ምን መሆን አለበት? ፈቁል በል ይላሉ ሼኹ ረሂመሁላህ ረቢየ አላህ፣ ረቢየ ማለት ጌታዬ አላህ ነው። አለዚ፣ ያ አላህ ያልኩት ጌታ፣ ረባኒ የተንከባከበኝ የሆነ ወይንም የሚንከባከበኝ የሆነ ስቲል ነው እስካሁን ማለት ነው። ወረባ የተንከባከበ የሆነ ደግሞ ጀሚዕ አልዓለሚነ፣ ዓለማትን በሙሉ ጀሚዕ ማለት ሁሉንም የዓለምን ፍጡራን በሙሉ የተንከባከበ ወይንም የሚንከባከብ የሆነው ያ አላህ ነው ጌታዬ በል ማለት ነው። ቢኒዓሚሂ፣ በጸጋው። እንግዲህ ብዙ ኒዕማዎች ብዙ ጸጋዎች አሉ፣ ተቆጥረው አያልቁም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ፣ ቁርአን ላይ ምንድን ነው የሚለው? አላህ የአላህን ኒዕማ ለመቁጠር ብታስቡ ተቆጥረው አያልቁም። ስለዚህ በኒዕማ በሙሉ በተባለ ያንከባከበኝ የሆነ የሰጠኝ የሆነ ያ አላህ ነው ማለት ነው። ወሁወ፣ እሱ አላህ ማዕቡዲ፣ የማመልከው አምላኬ ነው ማለት ነው። የምገዛው አምላኬ ነው። ማዕቡዲ ማለት የማመልከው ነው፣ አምላኬ ነው። ለይሰ ሊ፣ ለይሰ ማለት የለም፣ ሊ ለኔ፣ ማዕቡዱን የማመልከው የለም፣ የምገዛው የለም፣ ሲዋሁ ከሱ ውጭ ከአላህ በቀር ከአላህ ውጭ የለም ማለት ነው። እንግዲህ እንደዚህ ብለህ መልስ እያሉ ነው። ወደሊሉ፣ ማስረጃው ቀውሉሁ ተዓላ፣ ከፍ ያለው ጌታችን ንግግር ነው። አልሐምዱ ሊላሂ፣ አልሐምዱ ምስጋና የተባለ በሙሉ፣ አል ይቺ እንግዲህ ኢስቲግራቅያ ናት፣ የምስጋናን አይነት በሙሉ ታካታለች። አልሐምዱ ምስጋና ውዳሴ፣ ሊላሂ ለአላህ ብቻ የተገባ ነው። ኢስቲሕቃቅ ትሆናለች፣ ማረጋገጫም ናት። ሊላሂ ችላሟ ማለት ለአላህ የተገባ ነው፣ ለአላህ ነው። ረቢል ዓለሚን
የዓለማቱ ጌታ የሆነ የአላህ ዓለማቱን በሙሉ የፈጠረ ለሆነ ጌታ ምስጋና ለሱ ብቻ የተገባ ነው ማለት ነው። ወኩሉ ማ ሲወላህ ማለት ከአላህ ውጭ ያለ ሁሉም ነገር፣ ወኩል ማለት ሁሉም ከአላህ ውጭ ያለ በሙሉ ዓለሙን ፍጡር ነው፣ ዓለም ነው፣ የተፈጠረ ነገር ነው። ወአነ እኔ እንግዲህ እዚህ ላይ ያው አንዳንድ ያተረጓጎም ነገር አለ። እሱ ምንድነው? ፈቁል አለው ላይ ነው የምንመለሰው። ሼኹ ረሂመሁላህ ምን ብለዋል? ፈቁል በል እንዳሉት ወአነ እኔ በል ማለታቸው ነው። ዋሂዱን አንድ ነኝ፣ ሚን ዛሊከ ልዓለም ከዚህ አሁን ከጠቀስነው ዓለም ፍጡር አንዱ እኔ ነኝ በል ማለታቸው ነው። ወይም ደግሞ በሌላ ያው አንዳንድ እንደሚተረጉሙት ሼኹ ራሳቸው ወአነ ዋሂዱን እኔ አንዱ ነኝ፣ ሚን ዛሊከ ልዓለም ከዛ ከዓለማቱ አንዱ አካል ነኝ እኔም ይላሉ ይባላል። ላኪን ትክክለኛው ፈቁል አለው ላይ መመለሱ ነው። በል እኔም አንዱ ነኝ ከዚህ ከፍጡራኑ በል እያሉ ነው ሼኹ ረሂመሁላህ። ፈኢዛ ቂለ ለከ አሁንስ ብትባል ደግመህ ብትጠየቅ ቢማ በምን ማለት ነው። ዓረፍተ ረበክ ዓረፍተ አወክ ረበከ ጌታህን በምን አወቅከው? አሁን የጠቀስከውን ነገር አላህን በምን አውቀህ ነው እንደዚህ ያልከው ብትባል ፈቁል በል ቢአያቲሂ በተአምራቶቹ ነው ያወቅኩት በል። ወመክሉቃቲሂ በፍጡራኖቹ ነው በፈጠራቸው ፍጡራኖችና በምናያቸው ተአምራቶች ነው። እንግዲህ እዚህ ላይ አያትና መክሉቃት ይለያያሉ እንዴ ልንል እንችላለን። እስኪ በምሳሌው ላይ ልዩነት ካላቸው ልብ ብላችሁ ተከታተሉ። ወሚን አያቲሂ ከተአምራቶቹ መጀመሪያ ተአምር ካልናቸው አለይሉ ለይል ነው አንዱ ሌሊት ነው። ወነሃር ቀን ነው። የሌሊትና የቀን መፈራረቅ ምልክት ነው፣ ተአምር ነው ለአላህ። ወሸምሱ ወልቀመር ፀሐይና ሸምስ ማለት ፀሐይ፣ ወልቀመር ጨረቃ። እንግዲህ የፀሐይና የጨረቃ የሌሊትና የቀን መለያየት መፈራረቅ የአላህ ተአምራቶች ናቸው፣ ምልክቶቹ ናቸው። ጠይብ ወሚን መክሉቃቲሂ ከፍጡራኑ ደግሞ በፍጡራኑ በመክሉቃቱ አውቀዋለሁ በል ያልከ የተባለው ምን ይመስል? አሰማዋቱ ሰብዑ ሰባት ሰማያቶች ናቸው እንደምታዩቸው፣ ቢገይሪ ዐመድን ተረውነሃ ይላል አላህ ስብሓነሁ ወተዓላ። ያለምንም ምሰሶ እንደምታዩት ምን ያክል ግዙፍ የሆነ ሰማይ እንደምናየው ባይናችን። እንግዲህ ሰባት ሰማዮች አሉ። ወመን ፊሂን በውስጣቸውም ያለው መላእክቶች አሉ፣ ሌሎችም ነገሮች ሊኖሩ ይችላሉ። አላህ የሚያውቃቸው ለእኛ ያልተጠቀሱም ይኖራሉ፣ አላህም የጠቀሳቸው ይኖራሉ። እነሱንም መፍጠሩ። ወልአረዱነ ሰብዑ ሰባት መሬቶችንም እነዚህም ከመክሉቃቶች ምልክቶች ናቸው። ወመን ፊሂን በውስጣቸውም ያለው እንግዲህ መሬት ውስጥ ብዙ ነገሮች አሉ፣ እነዛም በሙሉ ምልክቶቹ ናቸው። ወማ በይነሁማ በሰማይና በመሬት መካከል ያለውንም መክሉቃት በሙሉ መፍጠሩ የአላህ ምልክት ነው። እንግዲህ እዚህ ላይ አያትና መክሉቅ በትንሹም ቢሆን ሊለያዩ ይችላሉ። አያት ስንል እንግዲህ አንድ ቦታ ላይ ያልሆኑ ነገሮች ይሆናሉ፣ ተአምር ነው የምንለው። ሌይልና ነሃር እንደምታዩት አንዷንዱን እየተካ መቆየቱ ተአምር ነው የሚባለው። ሸምስ እና ቀመር ፀሐይና ጨረቃ እየተተካኩ ተአምር ናቸው። ስቴብል አይደሉም። በአላህ ፕሮግራም መሰረት ብቻና ብቻ የሚሄዱ ነገሮች እንደ ተአምር ይወሰዳሉ። ሌላው ደግሞ መክሉቃት ብለን የምናስበው ሁሉም መክሉቃቶች ናቸው ጠብዓን። ነገር ግን ሰባት ሰማይ እንግዲህ ቁጭ ብሎ ተቀምጦ እንደምታዩት አይንቀሳቀስም። ከመክሉቃት ነው የምንይዘው ይሄን። መሬትንም እንደዚሁ። ያኛው ግን ስለሚንቀሳቀስ እንደ ተአምር ይወሰዳል። ትንሽ ልዩነቱ በዚህ ልናገኝ ይችላለን። አለበለዛ አያትም እንበለው መክሉቃትም እንበለው ሁሉም ፍጡሮች ናቸው፣ ተፈጣሪ ናቸው፣ ለአላህ ምልክቶች ናቸው። በዚህ አንግል እንድትረዱት ነው ኢንሻአላህ።
والدليل قوله تعالى ما ترجى يا الله سبحانه وتعالى كف على وجهتان نغغرناو ومن آياته كتأمراتوچو ملكتوچ الليل والنهار لليتنا كأناتشو والشمس والقمر ፀሐይና ጨረቃ ናቸው لا تسجدوا سجود አታድርጉ ይላል አላህ እንግዲህ ስጁድ እዚህ ላይ ኢጥላቅ የሚደረገው በስጁድ የሚነገር ነገር በሙሉ ሙሉ ዒባዳዎችን ያካታል ስጁድ ስንል እዚህ ላይ ትርጉሙ ማንኛውንም ዒባዳ ያካታል ማረድን ይመስል ሌሎችንም ዒባዳዎች ይገቡበታል እንደው ስጁድ ብቻ እንዳይመስለን ሁሉም የአምልኮ ዘርፍ ስጁድ ባለው ይገባል በተፍሲሩ لا تسجدوا አታምልኩ ወይም ስጁድ አታድርጉ ለሸምሲ ለፀሐይ ولا للقمر ለጨረቃም ወስጁዱ ይልቁንስ ስጁድ አድርጉ አምልኳችሁን ስጡ ኢባዳዎቻችሁን ስጡ ለማን ሊላሂ ለአላህ Subhanahu Wa Ta'ala ብቻ ለሱ ብቻ ነው የሚገባው الذي يا الله خلقهن እነዚህ አሁን የተከስናቸውን በሙሉ ቀንና ሌሊትን ፀሐይና ጨረቃን እሱ ነው የፈጠራቸው ኢን ኩንቱም ኢያሁ እንደሆናችሁ እሱን ተዕቡዱን የምትገዙ የምታመልኩ ከሆናችሁ አላህን ብቻ እናመልካለን ብላችሁ የምትሉ ከሆነ ኢባዳዎችን በሙሉ አምልኮዎችን በሙሉ ስጁዶችን በሙሉ ለአላህ አድርጉ ለሌላ አይገባም ይለናል ሁለተኛው ማስረጃ وقوله تعالى كف على وجهتا نغغرناو ان ربكم الله ان ربكم يا جيتاچو الله ነው ጌታችሁ الله ነው ይለናል الله سبحانه وتعالى الذي يا الله خلق السماوات والارض ሰማያቶችንና መሬቶችን የፈጠረ የሆነ ጌታ ነው እንግዲህ 7 ሰማይ አለ 7 መሬት አለ ብለናል في 6 أيام በስድስት ቀናቶች ውስጥ የፈጠረ የሆነ ጌታ ነው ያ ጌታችሁ ይለናል في أيام الله እንግዲህ ቀኖች ስንል በአላህ ቀኖች ነው ወዳ ወዲህ ምንለው ነገር አይኖርም በአላህ ቀናቶች ማለት ነው ثم استوى ከዛ استوى ማለት على وارتفع كفل الله سبحانه وتعالى على العرش ከአርሽ በላይ ከፍ አለ ብለን ነው የምንተረጉመው በዚሁ ተርጉማን ነው የምናልፈው استواء يليق بجلاله እንግዲህ استواء ስንል በሱ በሚያምርበት መልኩ ليس كمثله شيء وهو السميع البصير እሱን የሚመስል ከፍጡራን ማንም አካል የለም አላህን በማንኛውም አካል ማመሳሰል አንችልም ولم يكن له كفوا احد لسو አቻምቢጤ የለውም ማንንም እሱን ተሽቢህ የሚያደርግ የሚመስል የለም ደግሞ ሲፋቶችንም ተዕጢል አናደርግም ሲፋቶችን እናሰብታለን ማለት ነው يغشي الليل النهار يغشي ይሄ ማለት የሚሸፍን ሲሆን ማለት ነው الليل النهار ለሊቱን ቀኑ ላይ የሚሸፍን ሲሆን አላህ Subhanahu Wa Ta'ala ይሸፍነዋል ለሊቱን በቀኑ ቀኑን በለሊቱ እዚህ ላይ እንግዲህ ቀኑን የሚሸፍነው በለሊቱ ነው ማለት ነው በአክሱም እንደዚሁ يطلبه ይፈልገዋል ለሊቱ ቀኑን ለመሸፈን ይፈልገዋል ሐቲሰን በፍጥነት የተቻኮለ ሆኖ በግልባጩም ስናየው ቀኑ ለሊቱን እንደዚሁ ይሸፍነዋል አንዳንድ ጊዜ ለሊቱ ይረዝማል ቶሎ ይሸፍነውና አንዳንድ ጊዜ ደግሞ ቀኑ ይረዝማል ለሊቱን ይሸፍነውና ይሄ የአላህ Subhanahu Wa Ta'ala ፕሮግራም ነው ማለት ነው والشمس والقمر እንግዲህ خلق አለው ላይ ነው የምንመለሰው ፈጥሯል አላህ ያጌታችሁ ፀሐይንና ጨረቃን والنجوم ከዋክብቶችንም እንደዚሁ ፈጥሯል مسخرات ሲፈጥራቸው ግን የተገሩ አድርጎ ነው ታዛዥ አድርጎ ነው የተገሩ ማለት ታዛዥ ማለት ነው بأمره በሱ ትእዛዝ ብቻ ማንም ሊያዛቸው አይችልም
ሲፈጥራቸው ለሱ ትእዛዝ ስር እንዲያድሩ አድርጎ ነው። አላ ይለናል አላህ። ስሙ አዋጅ ማለት ነው። ለሁ ለአላህ ብቻ ነው፣ ለሱ ብቻ ነው ማዘዝ። አልኸልቁ ፍጥረታት በሙሉ መፍጠር የተባለ ነገር በሙሉ ለአላህ ብቻ ነው። ወልአምሩ የፈጠረውን የኸለቀውን ነገር ደግሞ ማስተዳደር፣ ማዘዝ፣ ተሰሩፍ ማድረግ የሱ ብቻ ነው። ትእዛዝ የሱ ብቻ ነው። ተባረከላሁ አላህ የተባረከ ሆነ ማለት የሱን ስም በመጥራት በረካ የሚገኝበት ሆነ። የአላህን ስም ስንጠራ አላህን ስናወድስ በረከት የምናገኝበት ሆነ። ስሙ የተባረከ ሆነ ማለት ረቡል ዓለሚን የዓለማቱ ጌታ ማለት ነው። አላሁ አዕላ ወአዕለም። ኢንሻአላህ እንግዲህ በሰማነው የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።